ጤና ይስጥልኝ። ለአሁን ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋና ነጥቦችን እናስቀድም። የመንግስት ሰራተኞችን እና ጡረተኞችን እንዲሁም የጤና ባለሙያዎችን ጨምሮ የመንግስት የልማት ድርጅት ሰራተኞችን የሚመለከት 3 መረጃዎች ይዘን ቀርበናል። አብራችሁን ቆዩም። በሀገሪቱ 17% ህዝብን ተጠቃሚ የሚያደርግ አሰራር መንግስት መተግበር መጀመሩን አስታወቀ። የዚህ እድል ተጠቃሚ የሚሆኑት የመንግስት ሰራተኞች፣ ጡረተኞች፣ የመንግስት የልማት ድርጅት ሰራተኞችና የጤና ባለሙያዎችን ጨምሮ ተጠቃሚ ያደርጋልም ተብሏል። ከዚህ አስደሳች መረጃ ጎን ለጎን ለመንግስት ሰራተኞች መንግስት በአስቸኳይ የሚተገበር አዲስ መመሪያ ይፋ አድርጓል። ይህንን መመሪያ አለመተግበር ደሞዝም ሆነ ጡረታ ያስከለክላል ተብሏል። በዝርዝር እንመለከታለን። በቅድሚያም ያለ ሰራተኛ ፍቃድ የሚፈጸም የደሞዝ ቅነሳና የክፍያ መዘግየት በአስተዳደር በደልነት ተፈረጀ። በተለያዩ የሀገሪቱ ክልሎች የሚገኙ የመንግስት ሰራተኞች ወርሃዊ ደሞዝ በወቅቱ እንደማይከፈላቸውና ለተለያዩ የልማት ስራዎች በሚል ያለ ሰራተኞቹ ፍቃድ የደሞዝ ቅነሳ እየተፈጸመባቸው መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታወቀ። ተቋሙ በሲቪል ሰርቪስ መስሪያ ቤቶች ላይ ባካሄደው የቁጥጥር ስራ በሰራተኞች ላይ ከህግ ውጭ የሚፈጸሙ የደሞዝ መቆረጥ፣ የቅጥር፣ የደረጃ እድገትና የዝውውር በደሎች በስፋት እንደሚስተዋሉ ለአሃዱ በላከው መግለጫ አስታውቋል። በቁጥጥር ግኝቱ መሰረት በአንዳንድ ክልሎች፣ ዞኖችና ወረዳዎች ውስጥ የሰራተኞች ወርሃዊ ደሞዝ በወቅቱ የማይከፈል ከመሆኑም በላይ በመቶኛ የሚከፈልበት ሁኔታ መኖሩ ተገልጿል። በተጨማሪም ለልማት ማህበርና ለኤችአይቪ መከላከያ በሚሉ ምክንያቶች ያለ ሰራተኛው ፍቃድና በግዳጅ ከደሞዝ ላይ ክፍያ እንደሚቀነስ ተቋሙ አረጋግጧል። እነዚህ ድርጊቶች የመንግስት ሰራተኞችን መብት የሚጥሱና በኑሯቸው ላይ ጫና የሚፈጥሩ የአስተዳደር በደሎች መሆናቸውም ተመላክቷል። ተቋሙ በበጀት ዓመቱ የመጀመሪያ 6 ወራት በ20 ጉዳዮችና በ46 ተቋማት ላይ ባደረገው ቁጥጥር 100 የሚሆኑ የአሰራር ክፍተቶችን ለይቷል። ከእነዚህም መካከል በአንድ የሥራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር መፈጸምና ደንብና መመሪያን ያልተከተሉ የሰራተኛ ዝውውሮች በዋናነት ይጠቀሳሉ። እነዚህ ህገወጥ አሰራሮች በሲቪል ሰርቪሱ መዋቅር ውስጥ የመልካም አስተዳደር ችግሮች እንዲስፋፉ ምክንያት መሆናቸው ተገልጿል። ይህንን ችግር ለመቅረፍ ተቋሙ ከአስፈጻሚ አካላት ጋር በግኝቶቹ ላይ ስምምነት ላይ የደረሰ ሲሆን በህግ የተከለከሉ የደሞዝ ቅነሳዎች እንዲቆሙና ያልተከፈሉ ውዝፍ ክፍያዎች ለሰራተኞች እንዲሰጡ የመፍትሄ ሐሳብ አቅርቧል። በቀጣይም በየደረጃው ያሉ አስተዳደሮች የሰራተኞችን መብት እንዲያከብሩና ህጋዊ የአሰራር ስርዓትን እንዲከተሉ ተቋሙ አሳስቧል። በተያያዘ ዜና የመንግስት ሰራተኞችን የጡረተኞችንና የልማት ድርጅት ሰራተኞችን ተጠቃሚ የሚያደርግ ስርዓት መንግስት ሊዘረጋ መሆኑን አስታወቀ። ከግማሽ ሚሊዮን በላይ የመንግስት የጤና ዘርፍ ባለሙያዎችንና ድጋፍ ሰጪ ሰራተኞችን ተጠቃሚ የሚያደርገው የማህበራዊ ጤና መድህን ስርዓት ከጥር 1 ቀን 2018 ዓ.ም ጀምሮ ተግባራዊ እየተደረገ እንደሆነ የኢትዮጵያ ጤና መድህን አገልግሎት አስታውቋል። የኢትዮጵያ የጤና መድህን አገልግሎት የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ እንደገለጹት ስርዓቱ በመደበኛው የኢኮኖሚ ክፍለ ጊዜ ተቀጥረው የሚሰሩ የመንግስት ሰራተኞችን፣ የጡረታ ባለመብቶችንና የልማት ድርጅት ሰራተኞችን ማዕከል ያደረገ ነው። ይህ ስርዓት በአጠቃላይ ከኢትዮጵያ ሕዝብ 17 በመቶ የሚሆነውን የሚሸፍን ሲሆን በመጀመሪያው ምዕራፍ የጤና ዘርፍ ሰራተኞችን ተጠቃሚ ለማድረግ ከመስከረም ወር ጀምሮ የዝግጅት ስራዎች ሲከናወኑ መቆየታቸውን አስረድቷል። እስካሁን ባለው ሂደት ከ50 ሺህ በላይ በጤናው ዘርፍ የተሰማሩ የመንግስት ሰራተኞች መመዝገባቸውንና ይህም በቤተሰብ ደረጃ ሲታይ ከ120 ሺህ በላይ ዜጎችን ተጠቃሚ እንደሚያደርግ ተጠቁሟል። የምዝገባ አገልግሎቱን ለመስጠት የሚያስችሉ ቅድመ ሁኔታዎች ውጤታማ በሆነ መልኩ በመከናወናቸው ከጥር 1 ቀን 2018 ዓ.ም ጀምሮ አገልግሎቱ በመላ ሀገሪቱ ተግባራዊ መሆን መጀመሩን መሪ ስራ አስፈጻሚው ገልጸዋል። ስርዓቱ በቀጣይ ሁሉንም የሲቪል ሰርቪስ ሰራተኞችን ባካተተ መልኩ ተደራሽ እንደሚሆንም አመላክተዋል። ከዚሁ ጋር ተያይዞ ሁሉም የመንግስት ሰራተኞች የፋይዳ መታወቂያ ማውጣት ግዴታ እንደሆነ መንግስት አስታውቋል። ናሽናል አይዲ ወይም ፋይዳ መታወቂያ ያላወጣ የመንግስት ሰራተኛ ደሞዝ ላይከፈለው ይችላልም ተብሏል። አሁን ላይ የሁሉም ዩኒቨርሲቲዎች የአካዳሚክና የአስተዳደር ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር ስምምነት ተፈራርመዋል። የፋይዳ መታወቂያ ያላወጣ የዩኒቨርሲቲ ሰራተኛ ደሞዝ እንደማይከፈለው አቅጣጫ መቀመጡንም ሰምተናል።
በጋዛም የተገደሉ ጋዜጠኞች ቁጥር 300 መድረሱ ተነገረ። በእስራኤል ጥቃት በትላንትናው ዕለት 3 የመገናኛ ብዙሃን ፎቶግራፍ አንሺዎች ሕይወታቸው ማለፉን ተከትሎ እስካሁን ጋዛ ላይ የተገደሉ ጋዜጠኞችን ቁጥር 300 አድርሶታል። በእስራኤል ሐማስ ጦርነት ትላንት በማዕከላዊ ጋዛ መረጃ በማሰባሰብ ላይ ያሉ የተሰዉትን 3 የፎቶ ሪፖርተሮችን ጨምሮ አብዛኞቹ የተገደሉ ጋዜጠኞች ፍልስጤማውያን መሆናቸው ታውቋል። በአሜሪካ አደራዳሪነት በጋዛ ተኩስ አቁም ስምምነት ቢደረስም የእስራኤል ጥቃት መቀጠሉን የጋዛ ባለሥልጣናት ይከሳሉ። ባለፉት 48 ሰዓታት ብቻም ከጋዜጠኞቹ ሌላ 10 የሚደርሱ ፍልስጤማውያን መገደላቸውንና 7 መቁሰላቸውን ዘገቦች አመልክተዋል። ባለፈው ጥቅምት መግቢያ ተኩስ አቁም ከተደረሰ ወዲህ የተገደሉ ፍልስጤማውያን 477 ሲደርሱ ከ1300 በላይ መቁሰላቸው ይነገራል። በአጠቃላይ በሁለት ዓመቱ የጋዛ ጦርነት ከ71,000 የሚልቁ ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር ይገልጻል። በዳቮስ ስዊዘርላንድ ደግሞ አሜሪካም በጋዛ መነሻነት ያቋቋመችው የሰላም ቦርድ የፊርማ ስነ ስርዓት በዓለም ኢኮኖሚ ፎረም ላይ መካሄዱ ታውቋል። ፕሬዝዳንት ትራምፕ የሚመሩት የጋዛ ሰላም ቦርድ የጋዛን ጦርነት ማስቆምና መልሶ ግንባታ ላይ አድርጎ የተነሳ ሲሆን አሁን ላይ ግን ከጋዛ ባለፈም የተባበሩት መንግስታትን ሥራ በመተካትና በዓለም አቀፍ ሕግ ስር በመሆን የሰላም ግንባታ ተግባራትን የሚያከናውን ዓለም አቀፍ ተቋም እንደሚሆን ይነገራል። የቦርዱ አባል ሀገራት የ3 ዓመት መቀመጫ ሲኖራቸው ቋሚ አባል መሆን የሚፈልግ $1 ቢሊዮን መዋጮ መክፈል እንዳለበት ተደንግጓል። ቦርዱን የሚመሩት ራሳቸው ትራምፕ ሲሆኑ በዋና ሥራ አስፈጻሚነት የብሪታንያ የቀድሞ ጠቅላይ ሚኒስትር ቶኒ ብሌየር፣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እናም የዓለም ባንክ ፕሬዝዳንት ጋጃይ ባንጋ ተሰይመዋል። ለቦርዱ አባልነት እስካሁን ብሪታንያ፣ ፈረንሳይ፣ ካናዳ፣ እስራኤል፣ ሳውዲና አውስትራሊያን ጨምሮ 50 ሀገሮች የግብዣ ደብዳቤ እንደደረሳቸው ያረጋገጡ ሲሆን ከነዚህም ውስጥ ብዙሃን ሙስሊም የሆኑ 8 ሀገሮች ግብዣውን በመቀበል ፈቃደኛ መሆናቸውን ገልጸዋል። ሳውዲ አረቢያ፣ ኳታር፣ ቱርክ፣ ኢንዶኔዥያ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬትስ፣ ግብፅና ፓኪስታን ናቸው። ሀገሮቹ በጋዛ ዘላቂ ሰላም ለማምጣት ከፍተኛ ሚናም ይኖራቸዋል ብላለች ሳውዲ አረቢያ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሩሲያ ፕሬዝዳንት ቭላዲሚር ፑቲንም የቦርዱ አባል እንደሚሆኑ ተገልጿል። ያም ሆኖ የኔታንያሁ በፍልስጤማውያን የፑቲን በዩክሬንና በአውሮፓውያን ዘንድ አባል መሆናቸው ቅሬታ መፍጠሩ ታውቋል። በተለይ ኔታንያሁ በጋዛ ፈጸሙ በተባለ ሰብአዊ ወንጀል የዓለም አቀፉ ፍርድ ቤት የእስር ማዘዣ ያወጣባቸው ከመሆኑ አንጻር እስር ቤት ሲጠበቁ የሰላም ቦርድ አባል መሆናቸው ተገቢ አይደለም ይላሉ በርካታ ወገኖች። ሞሮኮና አርጀንቲናን ጨምሮ እስካሁን የቦርዱ አባል ለመሆን ያረጋገጡ ሀገሮች ቁጥር 24 መድረሱ ታውቋል። የግብዣ ወረቀት ከደረሳቸው መካከል ፈረንሳይና ዴንማርክን የመሳሰሉ ሀገሮች ውድቅ ማድረጋቸው ሲታወቅ ቀሪዎቹ እናስብበት የሚል ምላሽ ሰጥተዋል። ብሪታንያም፣ ጀርመን፣ ጣሊያን፣ ህንድ፣ ጃፓንና ታይላንድ ቻይናን ጨምሮ ዝምታን መርጠዋል። የብሪታንያ ውጭ ጉዳይ ሚኒስትር ይቬት ኩፐር ሀገራቸው በሩሲያ መሪ ቭላዲሚር ፑቲን ተሳትፎ ላይ ስጋት ስላደረባት በዛሬው የዳቮስ ፊርማ ስነስርዓት ላይ ከመሳተፍ መቆጠቧን ገልጸዋል። ለፕሬዝዳንት ዶናልድ ትራምፕ ሰፊ የመወሰን ስልጣን በሚሰጠው በዚህ የሰላም ቦርድ ከተነሳለት የጋዛ የሰላም ዕቅድ ባለፈ በርካታ ጉዳዮች ሊጤኑ እንደሚገባም አክለዋል። ድምፅን በድምፅ የመሻር መብት ካላቸው 5ቱ የጸጥታው ጥበቃ ምክር ቤት አባላት ቢያንስ 3ቱ ቻይና፣ ፈረንሳይና ብሪታንያ እስካሁን የቦርዱ አባል ለመሆን ፈቃደኛ አይደሉም። የሩሲያ መሪ የሚሳተፉ ከሆነ በቦርዱ ተአማኒነትና ስራ አፈጻጸም ላይ ጥያቄ እንደሚነሳ ጠቅሰዋል የውጭ ጉዳይ ሚኒስትሯ። እንዲሁም በዚሁ የዳቮስ የኢኮኖሚ ፎረም ትራምፕ ከዩክሬን መሪ ዜሌንስኪ ጋር ተገናኝተው እንደሚነጋገሩ ሲታወቅ ዜሌንስኪ ቀደም ሲል ለፎረሙ ባሰሙት ቃል አሜሪካና አውሮፓ ለዩክሬን የሚሰጡትን ድጋፍ ጨርሰው ዘንግተውታል በማለት ቅሬታ አሰምተዋል። አውሮፓም ምንም ለውጥ ለማያመጣም 40 ወታደሮች ግሪንላንድ መላኩ ለፑቲንና ቻይና ምን አይነት መልእክት ያስተላልፋል? ከዚያ ይልቅ ራስን በመከላከል ላይ ማተኮር ይገባል።
ዩክሬንን መከላከል ራስን እንደመጠበቅ ይቆጠራልና ብለዋል ዜሌንስኪ። አውሮፓም በሩሲያ ላይ በአንድነት መቆም እውነተኛ ዓለም አቀፍ ኃይል መሆን ሲገባው ትንሽና ትልቅ ሆኖ ተከፋፍሏል በማለት ተችተዋል ዜሌንስኪ። እንዲሁም አውሮፓና አሜሪካም ኩባንያዎቻቸው ለሩሲያ ሚሳኤል እንዳይሸጡ ማድረግ እንኳን አልቻሉም ብለዋል ወቀሳቸውን በማራዘም። በሌላ በኩል የሩሲያ ሀብት እንዳይንቀሳቀስ ያገዱ መሪዎችን በማመስገን ሆኖም ዩክሬን ራሷን ለመከላከል ገንዘቡን መጠቀም በምትፈልግበት ጊዜ መታገዱን ገልጸዋል። ጦርነቱን ለማስቆም የተረቀቀው ሰነድ የመጨረሻ ምዕራፍ መድረሱንም አክለዋል። ሩሲያም የግሪንላንድን ጥያቄ አትቃወምም አሉ ፕሬዝዳንት ቭላዲሚር ፑቲን። አውሮፓና አሜሪካን ውዝግብ ውስጥ የከተተው የግሪንላንድ ባለቤትነት ጉዳይ ሩሲያን አያስጨንቅም ብለዋል ፑቲን በጉዳዩ ላይ ለመጀመሪያ ጊዜ በሰጡት አስተያየት። የግሪንላንድ ውዝግብ በአሜሪካና ዴንማርክ ሊፈታ እንደሚገባም የገለጹት ፑቲን ሀገራቸው የትራምፕን ዕቅድ አትቃወምም ብለዋል። ምክንያቱም ዴንማርክ ግሪንላንድን እንደ ቅኝ ግዛት በመቁጠር ጭካኔ የተሞላበት አካሄድ ትከተል ነበር በማለት ከሰዋል። ዴንማርክ ለዩክሬን ድጋፍ እንደምትሰጥ ይታወቃል። ፑቲን በእርሳቸው ላይ የተነሱ የአውሮፓ ሀገሮች በግሪንላንድ ጉዳይ ከአሜሪካ ጋር ጸብ መጋባታቸው ዩክሬንን የበለጠ ለማዳከም በር ሲከፍትላቸው፣ በሌላ በኩል ትራምፕን ለመጠጋት መልካም አጋጣሚ ፈጥሮላቸዋል ይላሉ ታዛቢዎች። በእርግጥም አውሮፓም ዩክሬንን ገሸሽ አድርጎ በሰሜን አትላንቲኳ ደሴት ውዝግብ ላይ መጠመዱ በሩሲያ ሚሳኤሎች በሚሊዮኖች የሚቆጠር የዩክሬን ሕዝብ ሰሞኑን ለጨለማና ለአደገኛ የክረምት ቅዝቃዜ መጋለጡን እንኳን ልብ እንዳይል አድርጎታል። እንደ ፈረንጆቹ አቆጣጠር በ1867 ሩሲያም የአላስካን ግዛት በ7 ሚሊዮን ዶላር ለአሜሪካ መሸጧን የጠቀሱት ፑቲን አሁን ግሪንላንድ ብትሸጥ 1 ቢሊዮን ዶላር ልታወጣ እንደምትችል ገልጸዋል። ትራምፕ ግሪንላንድን በግዢ ለመውሰድ መጠየቃቸውን እዚህ ላይ ማስታወስ ያስፈልጋል። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ ከሶማሌላንድ ፕሬዝዳንት አብዱላሂ መሐመድ ጋር በዳቮስ ስዊዘርላንድ መገናኘታቸው ተነገረ። እስራኤል በቅርቡ ለራስ ገዟ ሶማሌላንድ ዕውቅና መስጠቷ ከአፍሪካ ቀንድ እስከ መካከለኛው ምስራቅ ከዓለም ዙሪያም ከፍተኛ ውግዘት ማስከተሉ ይታወቃል። ከውግዘትና ተቃውሞ ባለፈ በየመን የሚንቀሳቀሰው ሁቲን የመሳሰሉ ሚሊሻ ቡድኖች እስራኤል በሶማሌላንድ ጦር ሰፈር ከከፈተች ጥቃት ለመፈጸም ሲዝቱ ሰንብተዋል። ራሷ ሶማሊያም ራስ ገዜ በምትላት ሶማሌላንድ ማንኛውንም የእስራኤልን እንቅስቃሴ በቸልታ እንደማትመለከት ደጋግማ ማስጠንቀቋ ይታወሳል። ሁሉንም ጩኸትና ማስጠንቀቂያ ከቁብ ያልቆጠረችው እስራኤል ግን ዕውቅና መስጠቷን ተከትሎ ውጭ ጉዳይ ሚኒስትሯን ወደ ሃርጌሳ ስትልክ አሁን ደግሞ ዳቮስ ላይ ፕሬዝዳንቷም የሶማሌላንድ አቻቸውን አግኝተው አነጋግረዋል። በዳቮስ የዓለም ኢኮኖሚ ፎረም ጎን ለጎን በተካሄደው በዚህ ውይይት እስራኤል በቀጣይ ከሶማሌላንድ ጋር የሁለትዮሽ ትብብር ማጠናከር እንደምትፈልግ ገልጸዋል ፕሬዝዳንት ሄርዞግ። ሁለቱ ፕሬዝዳንቶች ከከፍተኛ ልዑካኖቻቸው ጋር በጋራም እራት የተመገቡ ሲሆን የሁለቱን ሀገራት ሕዝቦች ተጠቃሚ የሚያደርጉ የሁለትዮሽ ትብብርና አብሮነታችንን ከማጠናከር የሚያግደን አንዳች ኃይል የለም ብለዋል የእስራኤል ፕሬዝዳንት።